ፀሐይ ስትወጣ ወደ አንድ መንደር እየተጓዛችሁ እንደሆነ አስቡ። አየሩ ይቀዘቅዛል፣ ነፋሱም ዝም ብሏል። ወደ መንደሩ ስትጠጉ የሰዎች ድምጽን፣ የልጆች ሳቅን ወይም ደግሞ የውሻ ጩኸትን ትጠብቃላችሁ። ነገር ግን በምትኩ የሚገጥማችሁ አስፈሪ ጸጥታ ብቻ ነው። የቤቶች በሮች በዝግታ ተከፍተዋል። ምግብ ገና በምድጃው ላይ እየበሰለ ነው። ልብሶችም ልክ አንድ ሰው እንደሚለብሳቸው ተዘጋጅተው እንደነበረ ተዘርግተው ተቀምጠዋል። ነገር ግን እዚህ ጋር አንድ እጅግ አስደንጋጭ ችግር አለ። እዛ ቦታ ላይ አንድም ሰው የለም። አንዲትም ነፍስ እንኳን በቦታው ላይ የለችም። አስክሬን እንኳን በቦታው ላይ የለም። የእግር ኮቴም ቢፈለግ አይገኝም። የትግል ምልክትም እንኳን ቢፈለግም አይገኝም። መንደሩ ልክ በሰከንዶች ውስጥ ሰው እንደጠፋባቸው ባዶ ሆነዋል። ይህ የፊልም ታሪክ አይደለም። ይህ መላው ማህበረሰቡን በአንድ ሌሊት የጠፋበት እውነተኛና አሰቃቂ ታሪክ ነው። ታሪካችን የሚጀምረው በካናዳ ሰሜናዊ ክፍል በሚገኝ እጅግ በረሃማና በረዷማ አካባቢ ነው። ከከተሞች እጅግ የራቀ ስልጣኔ ያልደረሰበትና አጂኩኒ በሚባል ሐይቅ ዙሪያ የሚገኝም ስፍራ ነው። ይህ ቦታ በክረምት ወቅት የሙቀት መጠኑ ከዜሮ በታች እጅግም ይወርዳል። የበረዶ ማዕበልም ሰዎችን ለቀናት ሊያግትም ይችላል። ቢሆንም ግን በዚህ አስቸጋሪ አካባቢ ሰዎች ይኖሩ ነበር። ዩኒቲ የሚባሉ ጎሳዎች በሐይቁ አቅራቢያ ትንሽ መንደር መስርተው ነበር። ህይወታቸውን በአሳ በማጥመድ በአደንና በበረዶ ላይ በሚንሸራተቱ ውሻዎችም ላይ የተመሰረተ ነበር። ህይወት ከባድ ቢሆንም የተረጋጋ ኑሮን ሁሉም ሰው ከቤተሰቦቹ ጋር በአንድነት ይኖር ነበር። በትንንሽ ጎጆቻቸው ውስጥም እሳትም ይነድ ነበር። የሰዎች ድምጽም በበረዶም አልፎ ያስተጋባ ነበር። እስከዛች አስከፊ ሌሊት እስኪደርሱና ሁሉም ነገር እስከተለወጠ ድረስ ሁሉም ነገር በሰላማዊ መንገድ እየሄደ ነበር። ህዳር እንደ አውሮፓውያን አቆጣጠር 1930 ጆላቤ የተባለ ሰው በዚህ አካባቢ እየተጓዘ ነበር። እሱ ጸጉር አውጪ ሲሆን ለረጅም ጊዜ በበረሃው ውስጥ ያሳለፈው ልምድም ያለው ሰው ነው። ቀደም ሲል ይህንን መንደር ደጋግሞ ጎብኝቶታል። ወደ መንደሩ ሲቃረብ የሚጠብቀው እንደ ሁል ጊዜ ሙቀት፣ ብርሃን፣ ህይወት ነበረ። ነገር ግን እየተቃረበ ሲመጣ የሆነ ያልተለመደ ነገር ተሰማው። ከሩቅ የሚታይ ምንም አይነት ብርሃንም የለም። ከጭስ ማውጫ የሚወጣ ምንም አይነት ጭስም ሊያይም አልቻለም። የሰው ድምጽም በቦታው ላይ አንዳችም አይሰማም። ጨለማና ጸጥታ ብቻ ነበር ያለው። መጀመሪያ ላይ ጆ ምናልባት ረፍዶ ስለሆነ ሁሉም ተኝተው ይሆናል ብሎ አስቦ ነበር። ነገር ግን ወደ መንደሩ መሃል ሲገባ የተመለከተው ነገር እጅግ አስደንጋጭ ነበር። መንደሩ ሙሉ ለሙሉ ተጥሏል። አንድም ሰው በቦታው ላይ የለም። ጆ ጮኸ፣ መልስም አላገኘም። በጎጆቹ መካከል ተጓዘ። ምንም ግን ያገኘው ነገር አልነበረም። ያ ጸጥታ ግን እጅግ የሚረብሽ ሆኖ አገኘው። ጆ ወደ ቤቶች ውስጥ ሲገባ ጭራሽ የማይጠብቀውን ነገር ተመለከተ። ሁሉም ነገር በጣም ኖርማል ይመስላል። ምግቦች በምድጃው ላይ ሳይበስሉ ተትተዋል። የምግብ ማብሰያ ድስቶችም ገና ከሳቱ አጠገብ እንደተቀመጡ ነበር። ልብሶቹም በስነ ስርዓት ተስተካክለው ተቀምጠዋል። የአደን መሳሪያዎችና መገልገያዎችም ጭምር ባሉበት ቦታ እንደተቀመጡ ነው። አንድ ሰው በዚህ አደገኛ በረሃ ውስጥ ያለ መሳሪያ ቤቱን ጥሎ እንደማያወጣም ያውቃል። ይህ የሚያሳየው ታዲያ ሰዎቹ እቃቸውን ጠቅልለው አልሄዱም ነበር። ይልቁንም በድንገት በነበሩበት ሁኔታ ህይወታቸው እንደተቋረጠ ነበር የሚመስለው። ሌላው እጅግ ልብ የሚሰብረው ግኝት ከመንደር ውጪ የተገኙ ውሾች ናቸው። በበረዶ ላይ ለመጓዝ የሚጠቀሙባቸው ውሾች ባሉበት ታስረው ተገኝተዋል። ነገር ግን ሁሉም በረሃብ ሞተው ነበር። አስቡት፣ ባለቤቶቻቸው በፍቃዳቸው መንደሩን ለቀው ቢሆን ኖሮ ውሾቻቸውንም ይዘው በሄዱ ነበር። ውሾቹ በረሃብ እስከሚሞቱ ድረስ ማንም አልመጣላቸውም ነበር። ይህ ማለት የሆነው ነገር በጣም ድንገተኛ ስለነበር ለውሾቹ እንኳን ጊዜ አልነበራቸውም። የጆ ግኝት እዚህ ጋር አላበቃም። ወደ መቃብሩ ስፍራ ሲያመራ ያየውን ነገር ጭራሽ ሊገልጸው የማይችለው ነበር። በርካታ መቃብሮች ተቆፍረው ተከፍተዋል። አስክሬኖቹ ግን በቦታው ላይ የሉም። በዚህ በረዷማ ምድር ላይ ማን መቃብር ይቆፍራል? ለምንስ አስክሬኖቹንስ ይወስዳል? እሱም ጥያቄው ነበረ። ጆ ሁኔታው ከአቅሙ በላይ ስለሆነበት በፍጥነት ለባለስልጣናት ሪፖርትም ያደርጋል። መርማሪዎችም ወደ መንደሩ ሲመጡ ጆ የነገራቸው ሁሉ እውነትም ሆኖ አገኙት። መላው ሰፈር ባዶ ነው። ምንም የትግል ምልክትም የለም። ምንም የጥቃት ማስረጃም የለም። ከመንደሩ የሚመጣ አንድም የእግር ኮቴ በበረዶ ላይም አላገኙም። ህዝቡ ልክ ወደ አየር ተኖ የጠፋ ይመስላል። ሳይንቲስቶችና የታሪክ ተመራማሪዎች የተለያዩ ግምቶችን ማቅረብም ጀመሩ። አንዳንዶቹ የተፈጥሮ አደጋ ሳይሆን አይቀርም ይላሉ። ሌሎች ደግሞ አደጋ ቢሆን ለምን መሳሪያዎችና ምግባቸውን ትተው ይሄዳሉ ብለው የራሳቸውንም ሀሳብ ያስቀምጣሉ። ሌሎች ደግሞ ምናልባት ወደ ሌላ ቦታ ተዘዋውሮ ይሆናል ይላሉ። ነገር ግን የትም አልተገኙም። ሌላው ቀርቶ አጎራባሽ ሰፈሮችም እንኳን አላዩአቸውም። አንዳንዶች ደግሞ በዛ ሌሊት በሰማይ ላይ እንግዳ የሆነ ብርሃን ታይቶ ነበርም ይላሉ።
ይህ ሰዎች ከምድረ ገጽን የሚያጠፋ ሌላ ያልታወቀ ኃይል ይሆን? እሱ እስካሁን ድረስ ጥያቄ ነው። ቢሆንም ግን አንድ ትልቅ ጥርጣሬም አለ። አንዳንድ የታሪክ ተመራማሪዎች ይህ ታሪክ ሙሉ በሙሉ እውነት ላይሆን ይችላል ብለው ይከራከራሉ። በካናዳ መንግስት በኩል የተመዘገበ ኦፊሻል ሰነድ የለም ይላሉ። ታሪኩ በዚህ ሂደት እየተጋነነ የመጣ ወሬ ይሆን ወይም ደግሞ የሆነ አካል እውነታውን ሆን ብሎ ደብቆት ይሆን? ምንም የታወቀ ነገር የለም። ታሪኩ እውነት ይሁን ተረት አንድ ትልቅ ፍርሃትን ግን ይወክላል። ይህም ሰዎች ያለምንም ማስጠንቀቂያና ምልክት ጠፋ ሲባል የሚጠፉበት ምክንያት ምን እንደሆነ አለማወቅ ነው። ይህ ታሪክ ስለ ደህንነታችንና ስለ እውነታ የምናውቀውን ነገር ሁሉ ይፈታተነናል። በአጁኪኒ ሐይቅም ምን እንደተፈጠረ እስካሁን እርግጠኛ የሆነ ምላሽም አልተገኘም። ምናልባትም እውነቱን መቼም ላናውቀውም እንችላለን። ታዲያ እናንተስ ምን ትላላችሁ? ያ ሁላ ህዝብ የት የደረሰስ ይመስላችኋል? ሐሳብና አስተያየታችሁን ኮሜንት ላይ ማስፍሩልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ሰብስክራይብ ማድረግም አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩ።